Ambushu malketuka shakura gildo kasa Sikos na sinza lakishin tereo kan ge marakali za gila ogeshu malketuka Ronaldo go gammo jincharo gonta aike square kasa Mulle mulera tasiko adoguku Mulle mulera kawisha zaruku doguku doguku zaruku kawisha zaruku Josas gonta malata koyuku Itzas gonta malabaratuku Mitza shuchaza teza gatanau Salasa chaka isamantanau Ammanuku ያው አዲቸንታ አሰካ አዶ ቸነስ ወይ ዘይጋ ያው ታኔ በሰነና ራይራ ዋሲ ደተነዋይ በሲስ ለምሳሌ ሰጸላ አዲቸንታ ፖትቼ ይዚ ቦቻ ነው ፖቶ ሂዛስ ነው ቦቻስ ፖቶ ቦችሽና ወይ ቦችቱ ወይ ጤላ ገርሰን ታስ ጓደኛ ግድራይሳስ ተዳይራ ይሰጸላ አሰ ነሲ አው ማላያኔ ራይ ነው ቦችቆ ተኔታስ ጓደኛ ባንዳ ይታው ቦቻይስ ማለት ነው ይሄ Poi ino ጭንቅላቴ ስሮ ቦቻሳ ino ቦቻሻ ino na ቦቺሽን ino ቦቻሳ ለምሳሌ ተነና በሰነስ የህሊና ጸሎት የምትባለው ጸሎት ታውቃታላችሁ? ከኋላ የወዘተር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደርገው ድረስ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም የማውቃቸው አባት ምን አሉኝ? የህሊና ጸሎት የምትባለዋን ጸሎት በየ3 ሰዓቱ 7 ጊዜ የሚጸልይ ሰው ሚስጥር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጥር የለም። ግን ሚስጥር መላችሁ ይሄ ሌላ እንደዚህ የተገለጠ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ سندوتشات يا مريم مو 9 زي ما قلت لك بس 6 اوكي عندك هنا هذا بدون لحم مفروم بس دجاج اوكي وبدون بطاطس عندك هذا بدون مكرونة اوكي وما يبغى قطع دجاج انا ما ادري هو ايش يبغى نحط له بس ما يبغى قطع دجاج يبغى دجاج كامل يمكن او